122 ካሬ አራተኛ ወለል ላይ ለሽያጭ ወጣ ቤት በ11 ሚሊዮን 500 ሺህ ብር ይዤላችሁ መጥቻለሁ። ሳሎኑ እንደምታዩት ሰፋና ለቀቅ ያለ 122 ካሬ በጣም ትልቁ አያት 49 ላይ ሳይት 2 ላይ አራተኛ ወለል ላይ የሚገኝ 122 ካሬ እንደምታዩት ጥድትና ልቅም ብሎ የተሰራ እያንዳንዱ መኝታ ቤቶች ቁም ሳጥን የተገጠመላቸው ክችን ካቢኔት ያለው ዲጂታል ካርታ የያዘ በ11 ሚሊዮን 500 ሺህ ብር። አሁን ወደ ማስተር ቤድሮሙ ይዣችሁ ሄድ ይሆናል። እዚህ ጋር እንደምታዩት ይሄ ኮሪደሩ ነው። ማስተር ቤድሮሙ ጋር ስመጣ ማስተር ቤድሮሙ እንደምታዩት ሰፋ ያለ ጽድት ብሎ የተሰራ የራሱ ሻወር ሽንት ቤት ያለው የማስተር ቤድሮሙ እዚህ ጋር ቁም ሳጥኑ እንደምታዩት የተገጠመለት። እዚህ ጋር ስንመጣ ሽንት ቤት የራሱ ሻወር ሽንት ቤቱም ሰፋ ያለ ሙቀዝቃዛ የተገጠመለት እንደምታዩት ጽድት ብሎ የተሰራ። ከዚህ በመቀጠል ደግሞ የማስተር ቤድሮሙ የራሱ በዚህ በኩል የጧጣ የምታገኙባት ቆንጆ ባልከኒ ያለው በዚህ በኩል ሎኬሽኑ እንደምታዩት ቆንጆ ሎኬሽን ላይ ያለ ነው። ከዚህ በመቀጠል ወደ ሁለተኛው መኝታ ቤት የሚገባ ይሆናል። እዚህ ጋር ስመጣ የልብስ ማሽን ላውንደሪ ማስቀመጫ ተሰርቶለታል። እዚህ ጋር ሁለተኛ ሽንት ቤት ሻወር ሽንት ቤቱ የቤተሰብ ሽንት ቤት ይመስላል። ከዚህ በመቀጠል ደግሞ ሁለተኛው መኝታ ቤት እንደምታዩት ይመስላል። ሁለተኛው መኝታ ቤትም የራሱ ቁም ሳጥን ያለው ጽድት ያለ። ከዚህ በመቀጠል ወደ ሶስተኛው መኝታ ቤት ይሄዳል። ሶስተኛው መኝታ ቤት ጋርም ስመጣ እንደምታዩት ቆንጆ ሆኖ የተሰራ ሁለተኛው መኝታ ቤትም የራሱ ባልከኒ በዚህ በኩል ወጣ ብላችሁ የፀሐይ ብርሃን የምታገኙበት ቁም ሳጥን እያንዳንዱ የራሱ ቁም ሳጥን የተገጠመለት ሶስቱም መኝታ ቤት። ከዚህ በመቀጠል ወደ ኪችን ይዣችሁ እሄዳለሁ። ኪችኑ ጋር ስመጣም እንደምታዩት ኪችኑ ሰፋ ያለ ኪችን ካቢኔት የተገጠመለት ጽድት ብሎ የተሰራ ቆንጆ ካቢኔት የተገጠመለት እዚህ ጋር ከታችም ከላይም እዚህ ጋርም እንደምታዩት ከታችም ከላይም ቆንጆ ቤት ነው። የቤት ዲጂታል ካርታ የያዘ አያት 49 አራተኛ ወለል ላይ 122 ካሬ በ11 ሚሊዮን 500 ሺህ ብር ነው ይዤላችሁ የመጣው። ይህን ቤት ለመግዛት በ09 30 22 22 93 ብትደውሉ ታገኙናላችሁ። ሼር፣ ኮፒ ሊንክ፣ ፎሎ ማድረጋችሁ እንዳትረሱ። እናመሰግናለን። ደውሉ።